አርእስተ ዜና። ዛሬ ከንጋት ጀምሮ ፋኖ በወሰደው የደፈጣና የጨበጣ ውጊያ ትላልቅ ድሎችን ሲቀዳጅ፣ በአንጻሩ ደግሞ ያገዛዙ ኃይል ከወደ ፋኖ የተከፈተበትን ጥቃት መቋቋም አቅቶት ከባድ ኪሳራን ተከናንቦ ውሏል። ፋኖ በምስራቅ አማራ ቀጠና በደላንታም፣ በለጋምቦ፣ በአምባሰልና በላስታ ሽምሿ አየር ማረፊያ በፈጸመው የደፈጣና የሰርጂካል ኦፕሬሽን በጥላት ብልጽግና ቡድን ወታደሮች ላይ ከባድ ኪሳራ ደርሰዋል። በአምባሰል ወረዳ ተለያየን ዚሃ ተብሎ በሚጠራው አካባቢ ከትላንት በቀጠለ ውጊያ ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም የከበዳቸው የአገዛዝ ወታደሮች ሕይወታቸውን ለማትረፍ ወደ ደላንታ እየሸሹ ባሉበት ድንገት መንገድ ላይ ከባድ ደፈጣ ጥቃት ተፈጽሞባቸዋል። በዚህም የሻለቃ አመራሮችን ጨምሮ ከ3 ጓድ በላይ ሙሉ የጥላት ኃይል ሙትና ቁስለኛ መደረጉ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በተመሳሳይ በሹምሹ አየር ማረፊያ ዙሪያ ልዩ ስሙ ሳይናበር ተብሎ በሚጠራው አካባቢ በተካሄደ የሰርጂካል ኦፕሬሽን በአገዛዙ ወታደሮች ላይ ከባድ ጉዳት መድረሱ ተሰምቷል። የፋኖ አባላቱ ወደ ጥላት ካምፕ ዘለው በመግባት ለ3 ሰዓታት በዘለቀ በወሰዱት የሰርጂካል ኦፕሬሽን ስራም በርካታ የጥላት ኃይልን በተኛበት ሙትና ቁስለኛ አድርገውት ወጥተዋል። የፋኖ አባላቱ ተልኳቸውን አጠናቀው የማረኩትን መሳሪያ ተሸክመው ከወጡ በኋላም ጅብ ከሄደ ውሻ ጮኸ እንዲሉ አበው የተረፉ ያገዛዙ ወታደሮች አካባቢውን በከባድ መሳሪያም ሲደበደቡ መዋላቸው ነው የተነገረው። መረጃውን በዝርዝር ይዘነዋል። በተያያዘ በደቡብ ወሎ ዞን ለጋምቦ ወረዳ በተደረገ ውጊያም 17 የአድማ ብተና አባላት ሞትና ቁስለኛ መደረጋቸው ታውቋል። በወረዳው ቡሶ ጊዮርጊስ በተባለ አካባቢ ላይ ፋኖ በፈጸመው ደፈጣ ጥቃት ነው ለኦህዴድ ተላላኪ ለሆነው ብአዴን የሚላላኩ ባንዳዎች ላይ እርምጃው የተወሰደው። ዝርዝር አለን። በሌላኛው መረጃችን በጎጃም ደብረ ወርቅ ከተማ በተደረገ ውጊያ ከ50 በላይ የብአዴን ወታደሮች ሲገደሉ 27 ክላሽንኮቭ መሳሪያ መማረኩ ተነግሯል። በከተማዋ በተካሄደው ውጊያ በወቅታዊ ጉዳይ ማለትም ፋኖን ትደግፋላችሁ፣ የፋኖ ቤተሰብ ናችሁ በሚል ታስረው የነበሩ ከ100 በላይ የግፍ እስረኞች ፋኖ እንዳስለቀቃቸው ተሰምቷል። በከተማዋ ወርቁ ማደያ ፖሊስ ጣቢያም፣ ጠዛ ወንዝ፣ አዲሱ ገበያና ቴክኒክ በተባሉ አካባቢዎች ላይ ነው ማርፈጃውን ከባድ ተጋድሎ የተደረገው። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ታህሳስ 7 2018 ዓ.ም የምሽት አጫጭር መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በጎጃም ደብረ ወርቅ ከተማ በተደረገ ውጊያ ከ50 በላይ የብአዴን ወታደሮች ሲገደሉ 27 ክላሽንኮቭ መሳሪያ መማረኩ ተነግሯል። በከተማዋ በተካሄደው ውጊያ በወቅታዊ ጉዳይ ታስረው የነበሩ ከ100 በላይ እስረኞች መለቀቃቸውም ነው የተሰማው። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን በጎጃም ደብረ ወርቅ ከተማ ላይ ድል ተቀዳጅተው ውለዋል። አማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር ከ74ኛ ክፍለ ጦር የተወጣጣ የፋኖ ኃይል የጠላትን ካምፕ በጥልቀት በማጥናት ዛሬ ታህሳስ 7 2018 ዓ.ም ከንጋት ጀምሮ በ5 የተለያዩ ቦታዎች ላይ ባደረገው ተጋድሎ ታላቅ ድል መቀዳጀቱን መረብ ሚዲያ ከቴዎድሮስ ዕዝ ለማረጋገጥ ችሏል። ዛሬ ከንጋት ጀምሮ በከተማዋ በወርቁ ማደያ፣ በፖሊስ ጣቢያም፣ በጠዛ ወንዝ፣ በአዲሱ ገበያና በቴክኒክ አካባቢዎች ላይ በተደረገው ተጋድሎ የብአዴን ተላላኪ የሆኑ ከ50 በላይ የሚሊሻና አድማ ብተና እንዲሁም የፖሊስ አባላት ሲገደሉ በርካቶች መቁሰላቸውንና በርካቶች ደግሞ እጅ ከፈንጅ መማረካቸውን ዕዙ አስታውቋል። ከተማዋ ለ6 ሰዓታት ያክል ሙሉ ለሙሉ በፋኖ ቁጥጥር ስር ገብታ የነበረ ሲሆን በዚህም በወቅታዊ ጉዳይ ማለትም ፋኖን ትደግፋላችሁ፣ የፋኖ ቤተሰብ ናችሁ በሚል ታስረው የነበሩ ከ100 በላይ የግፍ እስረኞች ተፈተው እንዲለቀቁ ተደርገዋል። በዛሬ ውጊያ 27 ክላሽንኮቭ መሳሪያን ጨምሮ 29 እጅ ቦምብና 1650 የክላሽ ተተኳሽ ፋኖ ማርኮ መታጠቁን መረብ ሚዲያ ከቴዎድሮስ ዕዝ ለማረጋገጥ ችሏል። በሌላኛው መረጃችን አጥቢያ ሌሊቱን በሹምሿ አየር ማረፊያ ዙሪያ ልዩ ስሙ ሳይናበር ተብሎ በሚጠራው አካባቢ በተካሄደ ሰርጂካል ኦፕሬሽን በአገዛዙ ወታደሮች ላይ ከባድ ጉዳት መድረሱ ተሰምቷል። ትላንት ሰኞ ለዛሬ ማክሰኞ አጥቢያ ሌሊት የፋኖ አባላቱ ወደ ጥላት ካምፕ ዘለው በመግባት ለ3 ሰዓታት በዘለቀ በወሰዱት የሰርጂካል ኦፕሬሽን ስራ በርካታ የጥላት ኃይልን በተኛበት ሙትና ቁስለኛ አድርገውታል።
የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር ሸተ ክፍለ ጦር ቃኞች ትላንት ታኅሳስ 6 2018 ዓ.ም በሹምሿ አየር ማረፊያ ዙሪያ ለዛሬ አጥቢያ ሌሊት ወደ ጠላት ካምፕ ዘልቀው በመግባት የተሳካ ሰርጂካል ኦፕሬሽን ስራ በመስራት ታላቅ ድል መቀዳጀታቸውን ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ አስታውቋል። በሹምሿ አየር ማረፊያ ልዩ ስሙ ሳይናበር ተብሎ በሚጠራው አካባቢ ትላንት ሰኞ ለዛሬ ማክሰኞ አጥቢያ ሌሊት የፋኖ አባላት ወደ ጠላት ካምፕ ዘለው በመግባት ለ3 ሰዓታት በዘለቀ በወሰዱት እርምጃ ነው በርካታ የጠላት ኃይል በተኛበት ሞትና ቁስለኛ የተደረገው። በአጥቢያ ሌሊቱ የሰርጂካል ኦፕሬሽን ከባድ የሆነ የሰብአዊና ቁሳዊ ውድመትን የተከናነቡት በሰሜን ምስራቅ ዕዝ 803ኛ ኮር 65ኛ ክፍለ ጦር ስር በመቶ አለቃ ረጋ የምትመራው 4ኛ ሻለቃ መሆኗን መረብ ሚዲያ ለማረጋገጥ ችሏል። ኦፕሬሽኑ ከምሽቱ 3 ሰዓት ላይ ጀምሮ እስከ 7 ሰዓት ዘልቋል የተባለ ሲሆን በዚህም ከባድ ጉዳትን ያስተናገደ ያገዛዙ ኃይል የፋኖ አባላቱ ተልኳቸውን ጨርሰው የማረኩትን መሳሪያ ተሸክመው ከወጡ በኋላ ጅብ ከሄደ ውሻ ጮህ እንዲሉ አበው ከጥቃቱ የተረፈው ያገዛዙ ኃይል አካባቢውን በከባድ መሳሪያ ሲደበደብ ማደሩ ታውቋል። ወደ ሌላኛው መረጃችን አለፍን። ከአምባሰል ወደ ደላንታ ሲሸሹ በነበሩ ያገዛዙ ወታደሮች ላይ ከባድ ደፈጣ ጥቃት ተፈጽሞ በርካቶች ሙትና ቁስለኛ መደረጋቸው ታወቀም። በአምባሰል ወረዳ ዚያና ተለያየ ላይ በተደረገ ውጊያ ከመደምሰስ የተረፉ ያገዛዙ ወታደሮች ወደ ደላንታ እየሸሹ ባሉበት ከባድ ጥቃት ተፈጽሞባቸው በርካታ ወታደሮች ሲገደሉ የሻለቃ አመራሮችን ጨምሮ በርካቶች መቁሰላቸው ተነግሯል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር የጥላት ሻለቃ አመራርን ከባድ ቁስለኛ በማድረግና ከ3 ጓድ በላይ እግረኛ ሰራዊትን ሙትና ቁስለኛ በማድረግ ታላቅ ድል ማስመዝገቧን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። በአምባሰል ወረዳ ዚያና ተለያየ ላይ በተደረገ ውጊያ ከመደምሰስ የተረፉ ያገዛዙ ወታደሮች ሕይወታቸውን ለማትረፍ ወደ ደላንታ እየሸሹ ባሉበት ነው በደጋው መብረቅ ኮር ስር ጽናት ክፍለ ጦር መክት ሻለቃ 3ኛ ሻምበል አባላት በወሰዱባቸው የደፈጣ እርምጃ በርካቶችን ሙትና ቁስለኛ ያደረጓቸው። በደፈጣ ጥቃቱ የሻለቃ አመራሮችን ጨምሮ ከ3 ጓድ በላይ የጠላት ወታደሮች ሙትና ቁስለኛ ተደርገዋል ነው ያለው ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ። በሌላኛው መረጃችን በደሴ ዙሪያ ወረዳ ከህዳር 29 2018 ዓ.ም ጀምሮ ላለፉት ተከታታይ ቀናት ሲደረግ የነበረው ተጋድሎ ፋኖ በጠላት ላይ ከባድ ጥቃቶችን በመሰንዘር ድል መቀዳጀቱን አስታወቀም። በተለይ እስከ ትላንት ምሽት ደሴ ዙሪያ ወረዳ ጀምሮ እስከ ተለያየና ዚያ ድረስ በተደረገው ተጋድሎ በርካታ ያገዛዙ ወታደሮች የተገደሉ ሲሆን በርካቶች ደግሞ መቁሰላቸው ታውቋል። አማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ብላጎ ተወርዋሪ ሻለቃ ከህዳር 29 እስከ ታኅሳስ 6 2018 ዓ.ም ደሴ ዙሪያ ለአንድ ሳምንት ተከታታይ መደበኛ ውጊያ በማድረግ ጠላት ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ በማድረስ ድል ተቀዳጅተዋል። የተወርዋሪ ሻለቃ ናብስቱ ደሴ ዙሪያ ወረዳ ላይ ብዙ ቀበሌዎችን በመቆጣጠር የህዝብ አስተዳደር መዋቅር በመዘርጋት የህዝቡን አስተዳደራዊና ማህበራዊ ችግሮች ለመቅረፍ ሰፊ ስራ እየሰሩ ይገኛሉ። በዚህ ቀጠና ሳምንቱን ያለማቋረጥ በተደረገ መደበኛ ውጊያ ተጋድሎ በርካታ ድሎች የተመዘገቡ ሲሆን በትላንትናው ዕለት ማለትም ትላንት ታኅሳስ 6 2018 ዓ.ም ተለያየንና ዚያ ላይ በተደረገው ለአስጨራሽ ትንቅንቅ ተወርዋሪ ሻለቃዋ ከልጅ ኢያሱ ኮር 23ኛ ክፍለ ጦር ጋር በመጣመር በርካታ የፋሽስቱ ዙፋን ጠባቂ ሰራዊትን ሙትና ቁስለኛ በማድረግ ቀጠናውን አስከብረው ድል ተቀዳጅተዋል። ወደ ሌላኛው መረጃችን አለፍን። በምስራቅ አማራ ቀጠና ለጋምቦ ግንባር በተደረገ ውጊያ 17 የአድማ ብተና አባላት ሞትና ቁስለኛ መደረጋቸው ታወቀ። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅና ደማሊ አባላደው ክፍለ ጦር 1ኛ ሸዋን ግዛው ካሳ ሻለቃ ትናንትናው ዕለት ለጋምቦ ወረዳ ውስጥ ቡሶ ጊዮርጊስ በተባለ አካባቢ ላይ በወሰዱት የደፈጣ ጥቃት በኮሎኔል መብሪያ አስማማው ዋሴ በሚመራው የአድማ ብተና ኃይል ላይ ከፍተኛ ሰብአዊ ጉዳት ያደረሱ ሲሆን በዚህም 5 የአድማ ብተና አባላት ሲገደሉ ከ15 በላይ የሚሆኑት ደግሞ ክፉኛ ቆስለዋል። በተጋድሎ በደምሩ 2 ቲም የሚሆን የጠላት ኃይል ከጥቅም ውጭ ተደርጓል ሲል ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አሳውቋል። ወደ ሌላኛው መረጃችን አለፍን። ከደብረ ታቦር ወረታ ያለው መስመር ለ10 ቀናት ዝግ ሆኗል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ዋንታ ባተ ክፍለ ጦር ከወረታ ደብረ ታቦር ያለው መንገድ ከዛሬ ታኅሳስ 7 2018 ዓ.ም ጀምሮ ለተሽከርካሪ ዝግ እንደሚሆን በትላንትናው ዕለት አስታውቆ ነበር። በላይ ያወጀውን ሌባና ወንጀለኛን የማጽዳት ስራ ለማከናወን ያስችል ዘንድ የመንገድ መዝጋቱ አስፈላጊ ሆኗል ያለው እዙ በፋኖ ስም ተደራጅተው ህዝብ እያስመረሩ ያሉ ወንጀለኞችን እስክናጸዳ ህዝባችን በትዕግስት ይጠብቀን ሲል አሳስበዋል። በተያያዘ ዜና ከጎንደር ከተማ ወደ አዲስ ዘመን የሚወስደው የፌዴራል መስመር ለ6 ቀናት ዝግ እንደሆነ ነው። መስመሩ ዝግ የሆነው ከታኅሳስ 4 2018 ዓ.ም ጀምሮ ሲሆን እስከ ታኅሳስ 10 2018 ዓ.ም ይቆያል ተብሏል።
በቀጠናው የፋኖን ስም ለማጥፋት በህዝቡ ላይ ልቆ መሳፍርት ግፍና መከራ ለማድረስ በመንግስት ተመልምለው በተሰማሩ ሽፍታና ዘራፊዎች ላይ የማያዳግም እርምጃ በላይ ዘለቀ እየወሰደ ይገኛል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ታህሳስ 7 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ቸር ቆዩ።